መርሐባ ያ ሄሎዊን የዛሬ ኮሜንታችን ደግሞ በ10 ደቂቃ የሚደርስ ምግብ አሰራር አሳይኝ ነው የሚለኝ። እሙህም እናንተ ሰብስክራይብ ብቻ አድርጉ እንጂ እኔ እንኳን 10 ደቂቃ 2 ደቂቃ የሚደርስ ምግብ ነው ማሳያችሁ። እዚህ ጋር ትንጥዬ ስጋ ነበረች በረጃጅሙ ከተፍ ነውና ዘይት አለ። ዘይቱ ችስ ካለ በኋላ ስጋውን አደረኩት። በጎን ደግሞ ፓስታ ምንም ሳልሰብረው በረጃጅሙ ፓስታውን ቀቀልኩትኝ። በወሬያችን ላይ እዚህ ጋር ለዛኛው ሳሚያ ለሚለው ፔጅ ዩቲዩብ የትረካ ቪዲዮ እየሰራው ለሊት ነው ሩቦኝ ነው እጄ የሰራሁት እና ደግሞ የሆነ ኮሜንት ሳይ በቃ ተገጣጠመ። ያረቢ ቪዲዮ ሙሉ ለሙሉ 3 ደቂቃ ናት። እኔ ወሬ አስቡት። እሙህም ያህልዊን እዚህ ጋር ስጋው በደንብ ሰዓቱ ከፍ ማለት አለበት፣ ጥብስ እንዲል ቶሎ እንዲበስላችሁ ማለት ነው። እንደ ቋንጣ ነገር ቋንጣ ስጋ አለ አይደል? ልክ እንደዛ ቃ እንዲል ከዛ ጥብስ ካለ በኋላ ስጋው ትንሽዬ 1-2 ማንኪያ የሚሆን ሳልሳ ታደርጋላችሁ። ያለውን ቤት ውስጥ ያለውን ነገር የምታደርጉት ለምሳሌ ቀዝቃዛ ቃሪያ፣ የሚያቃጥል ቃሪያ፣ ሽንኩርት፣ ቀይ ቃሪያ፣ አረንጓዴ፣ ቢጫ የፈለጋችሁትን አይነት ከለር ስጋው ከበሰለ በኋላ ከላይ ታደርጉታላችሁ። ይሄ አሁን ያደረጋችሁት አታክልት መብሰል የለበትም ከነ ሽንኩርቱ ባይበስል ይመረጣል። መጨረሻ ላይ ጨው አደረኩኝ፣ ትንሽዬ ነጭ ሽንኩርት ጣል አደረኩበት። ከዛ ትንሽ ውሃ አድርጌ ሚክስ ካደረኩት በኋላ ያ ጋይስ ብታምኑም ባታምኑም ከ10 ደቂቃ በላይ አልፈጀብኝም። በጣም ፈጣን ቆንጆ የፓስታ አሰራር ነው። የምር ስሩት፣ ሞክሩት፣ ትወዱታላችሁ። በወሬያችን ላይ ያበናቴ ያህልዋቴ ድንገት ስጎ ከቀጠነባችሁ ለምን ምንም ነገር የለውም፣ በርበሬ የለውም፣ ሽንኩርት ብዙ የለውም፣ ምንም ነገር። ስለዚህ ትንሽ ቀጠን ሊልባችሁ ይችላል። እኔ አላደረኩም። እናንተ ግን ቀጠን ካለባችሁ ምን እንደምታደርጉ ልንገራችሁ። አንድ ማንኪያ የበቆሎ ዱቄት በውሃ ትንሽ ትበጠብጡና መኮረኒውን ከማረጋችሁ በፊት ስጎ ላይ ታደርጉና እሳቱን ቀንሳችሁ ትንሽ ታማስሉታላችሁ። ከዛ ስጎ በቃ ይወፍራል፣ ይጣፍጣል። ሹፉሊ ሀልጀማል እንደነገርኳችሁ ሌሊት ላይ ነው መኮረኒ የሰራሁት። ሁሉም ሰው ተኝቷል። ለዛኛው ዩቲዩብ ሳሚያ ለሚለው ፔጅ ዩቲዩብ ታሪክ እየሰራሁላችሁ ያ ረቢ ሆዴ እንዲህ ይጮሃል ርቦይ ማለት ነው። ከዛ ተነስቼ ሰራውን እና ደግሞ እዛኛው ዩቲዩብ ላይ ሄዳችሁ ሰብስክራይብ አድርጉኝ ጋይስ ፕሊዝ። ስወዳችሁ የሚያምር የወንጀል ታሪክ ስለሆነ አያምርም፣ ግን አሪፍ የወንጀል ታሪክ ፖስት አድርጌላችኋለሁ። ምግቡንም ታሪኩንም እንደምትወዱት ተስፋ አድርጋለሁ። ሁላችሁም ሰብስክራይብ እያደረጋችሁ አበረታቱኝ። ምንድነው እዚህ ጋር ማወራው ምንም ቀደደው። እሙህም ያበናቴ ያህልዋቴ ቀጣይ ቪዲዮ ምን አይነት ምግብ እንድሰራላችሁ ትፈልጋላችሁ? ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለት ዝግጁ ነኝ። በሌላ በቆንጆ ቪዲዮ ተመልሼ እስከምመጣ ድረስ